በአንድ ትልቅ ስብሰባ ላይ ተቀምጠሻል ወይም ከጓደኞችሽ ጋር ሆነሻል። በውስጥሽ በጣም ጎበዝና ድንቅ ሐሳብ ያለው ሰው እንደሆንሽ ታውቂያለሽ። ግን መናገር ስትፈልጊ ጉሮሮሽ ይዘጋል፣ ልብሽ ይመታል። ብናገርስ ሰዎች ምን ይሉኛል? ብሳሳትስ? ትክክል ባልሆንስ? የሚሉ ጥያቄዎች በአንዴ ጭንቅላትሽ ውስጥ ይሮጣሉ። በመጨረሻም ዝምታን ትመርጫለሽ። ከዛ ግን ሌላ ሰው አንቺ ያሰብሽውን ሐሳብ ተናግሮ አድናቆትን ሲያገኝ ደግሞ በራስሽ ትበሳጫለሽ። ይህ ስሜት ሁልጊዜ በየቀኑ አብሮሽ አለ። ልብስ ስትገዢ፣ ስራ ስትጀምሪ ወይም ከሰዎች ጋር ስትነጋገሪ እኔ እችላለሁ የሚለው ስሜት ይርቅሻል። በራስ መተማመን ማጣት ማለት በራስሽ ቤት ውስጥ እንደ እንግዳ መሆን ማለት ነው። የራስሽ አእምሮ፣ የራስሽ አካልና የራስሽ ህይወት እያለሽ ግን የምትኖሪው በሌሎች ሰዎች ፍቃድና ፍርሃት ውስጥ ሆኖ ይሰማሻል። ብሴቶች በራስ መተማመን ማለት ተወልዶ የሚመጣ ወይም በአንድ ጀንበር የሚገኝ ነገር ይመስላችኋል። ግን እንደ እውነቱ ከሆነ በራስ መተማመን ልክ እንደ ጡንቻ በየቀኑ የሚሰራና የሚገነባ ነገር ነው። በራስ መተማመን ማጣት የሚጀምረው በውስጣችን ከምናወራው ወሬ ነው። አልችልም፣ አላምርም፣ ብቁ አይደለሁም የሚሉ ቃላት በደማችን ውስጥ ገብተው ማንነታችንን ይውጡታል። ይህ የሚሆነው እኛ ራሳችን የምናየው በሌሎች ሰዎች አይን ስለሆነ ነው። ጎረቤት ምን ይለኛል፣ ቤተሰቦቼ ምን ያስባሉ፣ ባሌ ወይም ጓደኛዬ እንዴት ያየኛል ብለን ስለምንጨነቅ የራሳችንን ትክክለኛ ማንነት እንረሳዋለን። በራስ መተማመን ማጣት ማለት ራስሽን አሳንሰሽ ሰዎችን ከፍ አድርገሽ ማየት ነው። ስለዚህ ይህ በራስ መተማመን ሲጠፋ ደግሞ የሚመጣው ትልቁ መዘዝ ራስን መደበቅ ነው። ያ ደግሞ ትልልቅ እድሎች እንዲያልፉሽና የሚገቡሽን ሰዎች እንድታጪ ያደርግሻል። ምክንያቱም አንቺ ራስሽን ዝቅ አድርገሽ ስለያሽ የሚመጡልሽም ነገሮች ዝቅ ያሉ ይሆናሉ። ራስሽን እንደ ተራ ሰው ካየሽም ህይወትሽ ተራ ይሆናል። ይህ ደግሞ በውስጥሽ ትልቅ ቁጭት ይፈጥራል። አመታት ካለፉም በኋላ ለምን ያኔ ያልሞከርኩትም፣ ለምን ያኔ ያልተናገርኩም እያልሽ ራስሽን ትወቅሻለሽ። ይህ ቁጭት ደግሞ ከፍርሃቱ በላይ ያማል። ስለዚህ ዛሬውኑ ይህን ሁኔታ መቀየር አለብን። የመጀመሪያውና ዋናው ነገር ሁሉም ሰው ፈሪና የራሱን ጉድለት ለመሸፈን የሚጨነቅ መሆኑን እመኚ። ይህ ማለት አንቺ የሆነ ቦታ ልትገቢ ስትይ ያደረኩት ልብስ አያምርም ወይም ሐሳብሽን ለመናገር ትክክል ባልሆንስ ብለሽ እንደምትፈሪ ሁሉ በዛ ቦታ ላይ ያሉ ሰዎችም የተለያየ ፍርሃት ውስጥ ናቸው። ምናልባት ይህ ቦታ ለኔ አይገባኝም የሚል ሰው አሊያም ምን መናገር እንዳለበት እንኳን ስላላወቀ ዝም ያለ ሰው ይኖራል። ስለዚህ አንቺ ራስሽን የምታዩን ያህል ማንም አያይሽም። ምናልባት ስትገቢ ቀና ብለው አይተውሽ ከዛ ይረሱሻል። አሊያም የሆነ ነገር ከተናገርሽ በኋላ ሐሳብሽን ካንቺ ሳይርቁ ይረሱታል። ያ ማለት ሰዎቹ ለራሳቸው ጭንቀት ላይ ናቸው። ማንም ስላንቺ ግድ አይሰጠውም። አንቺ ተናገርሽውን ሲያብሰለስል የሚውል ወይም ስለለበሽው ልብስ ለሰው ሁሉ እየዞረ የሚያወራም የለም። የምትፈሪው ራስሽ በፈጠርሽው ነገር ብቻ ነው። ሁለተኛው የሰውነት አቋቋምና አነጋገርን ማስተካከል። በራስ መተማመን ከውስጥ ብቻ ሳይሆን ከውጭም ይጀምራል። አንገትሽን ደፍተሽ ትከሻሽን አጉብጠሽ የምትሄጂ ከሆነ ለአእምሮሽ እኔ ደካማ ነኝ የሚል መልእክትን እየላክሽ ነው። ስለዚህ ትከሻሽን ቀጥ አድርጊ፣ ቀና ብለሽ ሂጂ፣ የሰዎችን አይን እያየሽም ተነጋገሪ። ስትቀመጪም ራስሽን ዘና አድርገሽና ሰፋ ብለሽ ተቀመጪ። ይህን ስታደርጊ መጀመሪያ ላይ ላይመችሽ ይችላል፣ እንደ ትወናም ይሆንብሻል። ግን ደጋግመሽ ስታደርጊው አእምሮሽ ማመን ይጀምራል። ከዛ ባለፈም ሰዎች በራስ መተማመን ያለሽ ሴት መሆንሽን አይተው ያከብሩሻል። ሶስተኛው አለባበስሽን ማስተካከል። ብሴቶች የሚለብሱት ሰው ያምራል ያለውንና ፋሽን መስሎ የታያቸውን ነው። እርግጥ ነው ይህን ማድረግ መጥፎ አይደለም፣ ግን የምትለብሺው ልብስ ላንቺ ምቾት ይሰጥሻል ወይ ነው ጥያቄው። ምክንያቱም ልብሱ ምቾት ካልሰጠሽና ውስጥሽ የሚሳቀቅ ከሆነ ከልብሱ ውበት በላይ ያንቺ ጭንቀት ገዝፎ ይወጣል። ስለዚህ ሁልጊዜ ምቾት የሚሰጥሽንና ስትለብሹ በራስ መተማመን የሚጨምርልሽን ልብስ ልበሺ። ያ እውነት ላይ መስል ይችላል፣ ግን አለባበስሽን ከወደድሽና ከተመቸሽ እመኚኝ ሁሉም ሰው ይወደዋል። አራተኛውና ዋናው ነገር ደግሞ ማንም ሰው ፍጹም አይደለም። አንዳንዴ ትልቅ የሥራ እድል ሲመጣልን አሊያም የሆነ ነገር እንድናደርግ ስንጠየቅ ውስጣችን ይፈራል። ምክንያቱም ደግሞ አልችልም ብለን ስለምናስብ ነው። ግን አንድ ነገር ማወቅ አለብሽ፣ ማንም እናቱ ወር ተምሮ የወጣ የለም። ሁሉም ሰው እየወደቀና እየተነሳ ነው እዚህ የደረሰው። ስለዚህ አልችልም ማለት ሳይሆን መሞከር አለብሽ። ሁሉም ሰው መጀመሪያ ሲጀምር አልችልም ብሎ ነው የተነሳው። ከዛ ግን ራሱን እያስተማረና ሰዎችን እየጠየቀ እዚህ ይደርሳል። ስለዚህ ራስሽን አስተምሪ። ያልገባሽ ነገር ካለም ሰዎችን ጠይቂ። በተለይ ብዙ ጊዜ ሰዎችን መጠየቅ የምንፈራው የሚፈርዱብን ስለሚመስለን ነው። ግን በተቃራኒው ሰዎች ሲጠየቁና እውቀት እንዳላቸው ካመኑ ለማስረዳት ደስተኞች ናቸው። አምስተኛው ደግሞ አይ ወይም እምቢ ማለትን መልመድ ነው። ብዙ ጊዜ በራስ መተማመን የሌለን ሴቶች ሰዎችን ላለማስቀየም ስንል የራሳችንን ጊዜና ፍላጎት እንሰዋለን። ሰዎችን ማስደሰት ደግሞ በራስ መተማመንን የሚገድል መርዝ ነው። እምቢ ማለት ስትጀምሪ ለራስሽ ዋጋ እየሰጠሽ እንደሆነ ታሳያለሽ። ሰዎች በአንቺ ላይ ያላቸው አመለካከትም እንዲቀየር ታደርጊያለሽ። እምቢ ስትይ የሚቀየሙሽ ሰዎች ካሉ እነሱ አንቺን የሚፈልጉሽ ለጥቅማቸው እንጂ ለማንነትሽ እንዳልሆነ የምታውቂበት መንገድ ነው።
እውነተኛ በራስ መተማመን ያለው ሰው የሰዎችን ቁጣ አይፈራም፣ የራሱን ሰላምና መስመር ያስከብራል። ስለዚህ ነገር በሰፊው ሌላ ቪዲዮ ስለሰራው እርሱን ማየት ትችያለሽ። ስድስተኛ በራስሽ ላይ የምትናገሪውን ቃል ቀይሪ። ሞኝ ነኝ፣ አይሳካልኝም፣ አልችልም ከማለት ይልቅ እየተማርኩ ነው፣ በሚቀጥለው የተሻለ አደርጋለሁ ማለት ጀምሪ። ራስሽን እንደምትወጁ ጓደኛሽ አድርገሽ ተመልከቺው። ጓደኛሽ ብትሳሳት አንቺ ደካማ ነሽ ትያታለሽ? አትያትም። ይልቁንም አይዞሽ ይስተካከላል ብለሽ ታበረታቻታለሽ። ታዲያ ለምን ለራስሽ ጨካኝ ትሆኛለሽ? ለራስሽ ርህራሄ ኑርሽ። ራስሽን በምታይበት መንገድ ላይ ፍቅርና እምነት ጨምሪበት። የመጨረሻው ብዙ ጊዜ የምንፈራው ደግሞ ውድቀትን ነው። ግን ውድቀት በራስ መተማመንን አይቀንሰውም፣ እንዲያውም ይገነባዋል። ውድቀትን እንደ ትምህርት ካየሽው በሚቀጥለው ጊዜ ጠንካራ ሆነሽ ትነሻለሽ። በራስ መተማመን ያለው ሰው የማይወድቅ ሰው ሳይሆን ወድቆ መነሳትን የሚያውቅ ሰው ነው። ስለዚህ ለመሳሳት ፍቀጂ። አንቺ የምታደንቂያቸው ሰዎች እንኳን በየቀኑ ይሳሳታሉ፣ ግን ተስፋ ቆርጠው አይቀሩም። በድጋሚ ከስተታቸው ትምህርት ወስደው ይነሳሉ። ስለዚህ አዲስ ነገር ስትሞክሪ መሳሳትሽ አይቀሬ እንደሆነ ወቂ። ያ ስህተት ግን የአንቺ ማንነት መለኪያ አይደለም። አንቺ ከስተትሽ በላይ ነሽ። ድፍረት ማለት ፍርሃት አለመኖር ሳይሆን ፍርሃት እያለሽም ወደፊት መራመድ ነው። እስቲ አሁን ዛሬ ላይ ቆም ብለሽ አስቢ። በራስ መተማመን ቢኖርሽ ኖሮ ምን ታደርጊ ነበር? ምን አይነት ስራ ትሰሪ ነበር? ከማን ጋርስ ትሆኚ ነበር? ያንን ምስል በጭንቅላሽ ውስጥ ሳዩ ያቺ ያየሻት ሴት አንቺው ራስሽ ነሽ። ገና ያልወጣችውና በውስጥሽ የታፈነችው እውነተኛ ማንነትሽ ናት። እሷን ነፃ ለማውጣት ዛሬ የመጀመሪያ እርምጃሽን ውሰጂ። ጮክ ብለሽ ተናገሪ፣ ቀና ብለሽ ሂጂ፣ ለራስሽም ዋጋ ስጪ። በራስ መተማመን ጉዞ ነው። ዛሬ አንድ እርምጃ ተራመጂ፣ ነገ ደግሞ ሌላ። ውሎ አድሮ ትልቅ ተራራ ላይ እንደቆምሽ ታይዋለሽ። በቀጣይ እንዲነሳ የምትፈልጊው ሀሳብ ካለ ኮመንት ላይ ጻፊልኝ። የቪዲዮም ጠቃሚ ነው ብለሽ ካሰብሽ ለሌሎች ጓደኞችሽ ሼር ማድረግሽን እንዳትረሺ።